ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። ዝቅተኛ የደሞዝ ወለል እንዲወሰን ለሚኒስቴሮች ምክር ቤት ረቂቅ ቀረበም። ዝቅተኛው የሰራተኞች መነሻ የደሞዝ ወለል 8384 ብር እንዲሆን፣ ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዝ ደግሞ ከ150 ሺህ ብር በላይ እንዲሆን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ አቅርቧል። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አስቀርቦ ማስጸደቁ ይታወሳል። ይህም ረቂቅ ቀሪ ሆኗል። ይህ ለሚኒስቴሮች ምክር ቤት የቀረበው ረቂቅ ለዝቅተኛ ደሞዝተኞች እጅግ አስደሳች መረጃ ሆኗል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩም። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ ታማኝ መረጃዎችን በፍጥነት ማግኘት ይችላሉ። በድጋሚ አብረን እንቆይ። ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ተዘጋጅቶ ለሚኒስቴሮች ምክር ቤት መላኩ ተገለጸም። በኢትዮጵያ ለረጅም ጊዜ ሲጠየቅ የቆየውን የሰራተኞችን ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስቴሮች ምክር ቤት መላኩን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። የኮንፌዴሬሽኑ የህዝብና የውጭ ግንኙነት መምሪያ ኃላፊ አያለው አህመድ እንደገለጹት የሰራተኛውን ዝቅተኛ ደሞዝ ወለልን የመወሰን ጉዳይ በአንድ ወገን ብቻ የሚወሰን አለመሆኑን አመላክተው በአሰሪ ሰራተኛና በመንግስት ስምምነት መሰረት የሚወሰን መሆኑን ተናግረዋል። ከዚህ በተጨማሪም ዝቅተኛ የደሞዝ ወለል በቀጥታ የሚወሰን ጉዳይ ያለመሆኑን አስታውሰው ኃላፊው በቅድሚያ ሶስቱ አካላት ማለትም አሰሪ፣ ሰራተኛና መንግስት ተስማምተውበት ዝቅተኛ የደሞዝ ወለል ላይ ጥናት የሚያደርግ ቦርድ በሚኒስቴሮች ምክር ቤት ደንብ ጸድቆ ከተቋቋመ በኋላ ዝቅተኛ የደሞዝ ወለል የሚወስነው ቦርዱ በሚያጠናው ጥናት መሰረት መሆኑንም አስገንዝበዋል። በአሰሪና ሰራተኛ ህጉ ላይም የሀገሪቷን የኢኮኖሚ ሁኔታ እያዩ የሰራተኛውን ዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል የሚል ህግ መኖሩን የተናገሩት ኃላፊው፣ ይሁን እንጂ በተለያዩ ምክንያቶች እስካሁን ድረስ ዝቅተኛ የደሞዝ ወለልን የሚያጠናው ቦርድ ሳይቋቋም መቆየቱን ገልጸዋል። እኛም ስንጠይቅ የቆየነው በአሰሪና ሰራተኛ ህጉ መሰረት ይህ ቦርድ ተቋቁሞ ስራውን እንዲሰራ የሚል ነው ያሉት የህዝብና ውጭ ግንኙነት መምሪያ ኃላፊው፣ በዚህ መሰረት መንግስትም ጥያቄውን አምኖበት ዝቅተኛ የደሞዝ ወለልን ለመወሰን ጉዳዩን የሚያጠናው ቦርድ ለማቋቋም የሚያስችሉ የቅድመ ዝግጅት ስራዎች ሲሰራ መቆየታቸውን ተናግረዋል። በዚህም ሰራተኛውን፣ አሰሪውንና መንግስትን ያካተተው የሶስትዮሽ አማካሪ ቦርድ በጉዳዩ ላይ በጋራ ሲመክርበት ከቆየ በኋላ ዝቅተኛ የደሞዝ ወለልን የሚያጠናው ቦርድ ለማቋቋም የሚያስችለው ረቂቅ ሰነድ ደንብ ሆኖ እንዲወጣ ለሚኒስቴሮች ምክር ቤት መላኩን የኮንፌዴሬሽኑ የህዝብና ዓለም አቀፍ ግንኙነት መምሪያ ኃላፊው ተናግረዋል። ወራዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡ ይታወሳል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፍሎ እንደገለጹት ወራዊ ደሞዛቸው እስከ 8384 ብር የሆኑ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት ሲያደርግ ቆይቶ በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ደንግጓል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቆ እንደነበረ አይዘነጋም። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው $3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ተቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10% ግብር እንዲጣልባቸው መንግስትን መጠየቁን ኢሰማኮ ገልጿል።
ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስበዋል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም ከ150 እስከ 108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን ገልጿል። በቅርቡ በጸደቀውና አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 2000 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ14000 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ። ከዚህ ቀደም የገንዘብ ሚኒስቴር ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር፣ 1600 ብር እና 2000 ብር ወራዊ ደሞዝተኞች ከግብር ነፃ እንዲደረጉ ድንጋጌ መኖሩን መገለጹ ይታወሳል። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የውይይቱ ተሳታፊዎች በወቅቱ አስተያየት መስጠታቸው አይዘነጋም።